ሰላም ሰላም ውድ ዶማ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለሁ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ይብዛልኝ። ሁላችሁም ሰላም ብያለሁኝ። ዛሬ ይዤላችሁ የመጣሁት እንዴት ቀዝቃዛ ኬክ መስራት እንችላለን፣ ማለት በቀላል መንገድ መስራት እንችላለን። ኬክ ማለት ነው። ቀዝቃዛ ኬክ በቶስት ወይንም ደግሞ በተቆራጭ ኬክ እንዴት መስራት እንችላለን የሚለውን አብረን አብረን እንከታተል ብያለሁኝ። ሰላም ወዲ ዶማ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ዛሬ በተቆራጭ ኬክ እንዲሁም ደግሞ ቀዝቃዛ ኬክ እንዴት መስራት እንችላለን፣ ማለት በትንሽ ነገር መስራት እንችላለን፣ ጣፋጭ ነገር ለማለት ያህል ነው። እነዚህ ነገሮች ቤታችን ውስጥ ካሉ በቀላሉ መስራት እንችላለን ማለት ነው። ይሄን ቶስት ነው የተጠቀምኩት። ከዛ ይሄን 3 እንደዚህ አይነት ደግሞ 3 ከዛ ይሄን ግማሽ ተጠቅሜ ያለሁኝ። ይሄንን 1 ይሄንን 4 ተጠቅሜ ያለሁኝ። እንትኑ ትንሽ ነው፣ ብዙ ትልቅ አይደለም ማለት ነው። እና ተደራቢ ነው የሰራሁት። ይሄው ታች እንዳለ ላይ ማለት ነው። ይሄው እንደ ሳይዙ ትጨምራላችሁ ለማለት ነው ይሄን ማሳያችሁ። እና ይሄን ትቆራረጡትና እዚህ ጋር አይደል የበሰለ ለምሳሌ የኔ ተውሃት ይሄንን ማለት ለማሳየት ይሄ ጥቁሩን ትቆርጡታላችሁ። ሌላውን ቆርጬዋለሁ የለውም ማለት ነው። እንትን ሲል እኩል አይደለም የሚረሳውና ጥሩ እንትን የለውም ለማለት ያህል ነው። ከዛ ምንድነው እዚህ ጋር ደግሞ ክሬም በከወተት ጋር ቀልጠን ይሄው ይሄንን 3 ነው ያደረኩት። እዚህ ጋር አዘጋጅቻለሁ ማለት ነው። ለመቅረጽ ብዬ እንትን ብየዋለሁ። ያው ሲቆይ ታውቁታላችሁ፣ ረጋ ይላል። ከዛ እንደዚህ በደንብ ታዳረሱታላችሁ። በጣም ነው የሚጣፍጠው። በተለይ ሲቀዘቅዝ ምናምን ቆንጆ ኬክ ነው የሚወጣላችሁ። ግን ይሄ ወተቱን በትኩስ አድርጉት እናንተ። እኔ ለመቅረጽ ብዬ ትንሽ አቆየት አድርጌዋለሁ። ግማሹ ወፈር ግማሹ ቀጠን ብሎብኛል። ከዛ ይሄን እንደዚህ አደርገዋለሁ። ሁሉንም አደርገው ወደ ውስጥ እንዲገባ ይሄን ማደርገው። ከዛ ይሄን ካደረግን በኋላ ይሄ እዚህ ጋር እኔ ፈጭቼ ያዘጋጀሁት አለ ክሬም ቅድም ያሳየኋችሁ ማለት ነው። ይሄንን አንድ ላይ አድርጌ ማለት ነው። ከላይ ማደርጋቸው እነዚህ ናቸው። እነዚህ ማለት ነው። እነዚህን ካደረግኩ በኋላ ይሄን ነጩን ካደረግኩ በኋላ እነዚህን አደርጋለሁ። አብራችሁ የሚሆኑ መልካም ቆይታ። በመጨረሻም እንደዚህ ሆኗል። እንዲህ ካደረጋችሁ በኋላ እንደዚህ እናደርጋለን ማለት ነው።
እንዴት አረጉና ቆንጆ አድርጋችሁ ከሰራችሁ በኋላ በናይሎን ጥቅልል አድርጋችሁ ፈሪጃችሁ ታስገባላችሁ። ጨርሰናል። ለመቁረስ ለመቅረጽ ከተመቸኝ አቅርብላችኋለሁ፣ ግን ብዙ ጊዜ እሰራለሁ፣ ግን ሲቆረስ አላሳይም እና ስለማይመች ነው። ታውቁታላችሁ። አላለሁኝ ሰርታችሁ እንድትሞክሩት እና እንድትደሰቱበት እፈልጋለሁ። በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ደግሞ ዩቲዩብ ቤተሰብ ካልሆናችሁ ቤተሰብ ሆኖ እንዲሁም ላይክ፣ ኮሜንት፣ ሰብስክራይብ ያደረጋችሁ አበረታት ወይ በያላችሁበት ሰላማችሁ ይብዛ። ከአጥናፍ እስከ አጥናፍ በያላችሁበት እላለሁኝ። በተረፈ መልካም የስራ ጊዜ መልካም ሁሉ ተመኘሁላችሁ። ባይ። በመጨረሻም እንደዚህ ሆኖ ወጥቶልኛል። በደንብ ግጥም ይላል። የእውነቴን ነው የምላችሁ፣ በጣም ጣፋጭ ነው። ብትሞክሩት አሪፍ ነው ብዬ ነው መመክራቸው። ከዛ እንደዚህ አስተካከልን ጨረሰን። ከዛ ያው ይሄን እናደርጋለን ማለት ነው። እንዴት ዘይኑና እኔ የራሴ ነው እንግዲህ እናንተ የፈለጋችሁትን ማድረግ ትችላላችሁ።